ከኢትዮጵያ ባንዲራ ቀጥሎ ዶርዜ የሚታወቀው በጥበብ ነው በጥበብ የመጨረሻው ደረጃ ከፎቶ አንስተሽ ወደ ልብስ ስትገለብጪ ይሄን ከፈለጉ ርዝመቱ አሁን ብዙ ጊዜ ሳይ የመጣ ልብስ ፋሽን ካየው ረዘም አድርገው ይሰራሉ ስለዚህ ንግስተ ሳባ ራሱ መርዘም ትችላለች ማለት ነው ትችላለች ሰላም ውድ አዲስ ፕሮፋይል ቤተሰቦች እንደምንሰነበታችሁ አሁን የምንገኘው እንግዲህ የገበያ ቅኝት ፕሮግራማችን ላይ ነው ዛሬ ከአዲስ አበባ ወጣ ብዬ የምገኘው ቡራዩ ከታ መድኃኔዓለም አካባቢ ነው የምገኘው ዛሬ ይዤላችሁ የመጣሁት ስለ ሸማኔ ነው ሙያዊ አሰራራቸው ምን ይመስላል የሚለው እንግዲህ ብዙ ጊዜ ተለብሶ አልቆ ነው የምታውቁት ዛሬ ግን ዲቴል እንዴት እንደሚሰሩት አሰራራቸውን አብረን እንቃኛለን መልካም ቆይታ ይሆንላችሁ ደህና ዋላችሁ ሰላም እግዚአብሔር ይመስገን እግዚአብሔር ይመስገን ሰላም ነው እንዴት ነው ሰላም ነሽ እንዴት ነህ ደህና ነህ ወፈርግ ደህና ነሽ እግዚአብሔር ይመስገን በቃ ገበራው ገፋል እንደዚህ በቃ ሰላም ነው እንዴት ነህ ደህና ነህ ስራ ጥሩ ነው እሺ እኔ ዛሬ እንግዲህ የመጣሁት ከአዲስ ፕሮፋይል የቻናል ላይ ነው የመጣሁትና ስለ ስራ አንዳንድ ለመጠየቅ ነው ከዛ በፊት ግን እስቲ ራስን አዲስ ፕሮፋይል ሰዎች ያስተዋውቀልኝ ስሜ አቶ ተሾመ ሻመና ባላለው ተሾመ ሻመና ሻግሬ ባላለው እሺ ሰፈሬም ቡራዩ ከታ ነው የተወለድኩትም ዶርዜ ሁሉ ጠርዜ ቀበሌ ይባላል ከዛ ነው የተወለድኩት እንግዲህ ሸማ ስራም የጀመርኩት በህፃንነቴ ነው እሺ በጣም አመሰግናለሁ ታሺ እስቲ ስለ ስራ አንዳንድ ነገር እንድገልጽልኝና ከመቼ ነው የጀመርከው ለስራ ምን ያህል ጊዜ ቆይተህበታል የሚለውን ደግሞ እስቲ አንዳንድ ነገሮችን ብታወራኝ ሸማ ስራ የጀመርኩት በ1974 ዓመተ ምህረት መጨረሻ ላይ ነው የጀመርኩት በጣም ህፃንነት ያለው ወደ 14 ዓመት ልጅ ያለው ነው የጀመርኩት ከዛ ጀምሮ እስከ ዛሬ ድረስ ያው ሸማ ስራ ሰራለሁ ያው ሸማ ስራስ የሚሰራው ያው ሸማ ከቤተሰብ አባቴም ሸማ ነው የሚሰራው እናንቆቶችም ሸማ ናቸው የሚሰሩት ዞሮ ወንድሞቼ ሸማ ወደ ሸማ ተግባር ገብቶም ነበሩ ያው ወደ ሌላ ሙያ እነሱ አሁን ተሰማርተዋል አሁን ሙያውን አስቀጥዬ ያለው እኔ ብቻ ነኝ አንተ ብቻ ነህ ስለዚህ ዛኔ በ14 ዓመት ስትጀምር አባተን አይተህ ነበር ጀመርከው ያ አባቴን ሳይሆን ጓደኞች ልጆች እዛ ሰፈር የሚሰሩ ስላሉ እዛው አካባቢ ላይ በህብረት የሚሰሩ ስላሉ እነሱን አይቼ ነው የጀመርኩት እነሱን አይተህ ነው የጀመርከው ማለት ነው እነሱን አይቼ ነው የጀመርኩት እሺ ተሽዬ እስቲ ያው ብዙ ጊዜ ሸማኔ ይባላልና እስቲ ምን ማለት እንደሆነ ብትነግረን ትርጉሙ ሸማኔ ምንድነው ሸማኔ ማለት ሸማ ሰሪ ሆኖ ጥበብተኛ ማለት ሸማኔ ማለት ሸማ ሰሪ ነው ጥበብተኛ ማለት ነው የእጅ ጥበብ ባለሙያ ማለት ነው የእጅ ጥበብ ባለሙያ ለምሳሌ ከተገኙት ዲዛይን አንስቶ በጭንቅላቱ ዲዛይን አንስቶ ቁጭ አድርጎ የሚያስቀምጥ ማለት ነው ሸማኔ ደረጃ ላይ የደረስኩት ማለት አንድ የመጨረሻው ደረጃ ከፎቶ አንስተሽ ወደ ልብስ ስትገለብጪ ሌላ ነገሮችን በስነ ስርዓት ስትሰሪ እነዚህ ጭራሮችን በደንብ ስትለቅሚ ለምሳሌ ንግስት ሳባ 180 ጭራሮ አሉ ሌላ አይነቶች ጥንድ ድርቦች አሉ ወደ 100 ምናምን ጭራሮች እነዛን የሚሰራ የሚችል ማለት ነው አሁን የድሮ ሸማኔዎች ያንን ነው የሚችሉት ያሁኑ ሸማኔ ግን ያው በእጅ የሚጠለፈው ጥልፍ ነው ሷው እንደ ጥልፍ ነው የሚችለው ያው 60 ሳንቲም ላይ ስለሚሰራ ያሁን ሸማኔና የድሮ ሸማኔ ብዙም አይገናኝም ልዩነታቸው በጣም ከፍተኛ ልዩነት አላቸው ስራው ላይ ማለት ነው ስራው ላይ ልዩነት አላቸው እንትኑም ላይ ልዩነት አላቸው እውቀቱም ላይ ልዩነት አላቸው አሁን የሚሰሩት ሸማኔ 60 ሳንቲም ላይ የሚሰሩት ሸማኔዎች ይሄን ጭራሮ ቅድም ያልከኝ ይሄ ነው እነዚህን አስገብተ ልቀም ብትል አይለቁም አይሰሩትም አይችሉትም ማየት ይችላል ይቻላል
ይሄ ጭራሮ ነው የሚባለው እና ይሄ ነው ጭራሮ ማለት እንግዲህ ጥበብ የምንሰራው በዚህ ነው። በሱ ነው ጥበብ የሚሰራው። ይሄ ፈርጥም ሆኖ ፈርጥም ጥበብ ሆኖ እንደዚህ አይነት ዝም ብሎ የሚለቀም ጥበብ ሆኖ በዚህ ነው የሚሰራው። በዚህ ነው ዲዛይኑ የሚወጣው ማለት ነው። ዲዛይኑ የሚወጣው አሁን ዲዛይኑ ይሄ የወጣው በዚህ ነው። እንግዲህ ሸማኔ ምን ይመስላል የሚለውን ነገር በደንብ አብራርተልኛል። አሁን ደግሞ አንድ ጥበብ ተሰርቶ አልቆ ምን ይመስላል የሚለውና ከመጀመሪያው ጀምሮ እስቲ እንዴት እንደሚሰራ ብታስረዳኝ ደስ ይለኛል። ጥሩ ነው። እንግዲህ ከመጀመሪያው የምንጀምረው መጀመሪያ የድር አይን ማውጣት ነው። የድር አይን ማውጣት ነው። ድር አይን ማለት ይሄ ነው። ይሄ ምንድነው? ድር ነው። ይሄ አሁን ድር ነው። ድር ይባላል። ይሄ የዚህ ድር አይን ማውጣት ነው። ድር አይን ወጥቶ የሚሆነው የትኛው ነው? ያዘጋለች ያው በኋላ ትልቁ ዋጉምቦ የሚባል አለ። ማድሪያ የሚባለው ላይ ይሄን እናስገባለን። ይሄን ካስገባን በኋላ እያንዳንዷን የዚች የቀጭኗን አይን እናወጣለን። ማለትም የዚህ 8 እናስገባለን ለአራት ልብስ ማለት ነው። ይሄ 8 አስገብተን ለአራት ልብስ እያንዳንዷን አይን እናወጣለን። አይን ካወጣን በኋላ ውጪ እናደራለን። ይሄ ማግ ይባላል። ማግ ነው። ስንሰራ በዚህ የምንሰራ ማግ ነው። ይሄን እንደዚህ ነው የምናስገባው። አይውልሽ ይሄን እንደዚህ እናስገባለን። ይሄን እንደዚህ እናስገባለን። ካስገባን ወዲያ አሁን ይሄንን ምን እናደርጋለን? ቀጥታ ይሄን ካስገባን በኋላ እዚች ጋር እንትን አለች። አይውልሽ እዚች ጋር አይኗን የማጎን አይን ያዘች እንትን አለች። እቺትና የተቋጠረችዋን እንትን የምትይዘው እሷን በመቀስ ወይ በምላጭ እንደዚህ አድርገን እንቆርጣለን። እንደዚህ ከቆረጥን በኋላ እቺን ስበን እንደዚህ እናወጣለን። እቺኛ ስበን ካወጣን በኋላ እቺትና ወጣለች። በቃ እቺ አይኗ ነች ማለት ነው። አሁን ወደ ስራ ልገባ ነው። የዚህኛው ስራ ይኸውልሽ ወደዚህኛው ስራ ልገባ ነው። አሁን ይሄኛው አይኗን ይዘህ ማለት ነው። እቺን ይዣለሁ። ወደዚህኛው ስራ ልገባ ነው። አሁን እንደዚህ ቁጭ እላለሁ። እቺ ቀሰም ነች። ቀሰም ትባላለች። ማጥደኛ ነች። ቀሰም ነች። እቺን እንደዚህ ከትቼ አሁን ቀጥ አድርጌ አሁን ምንድነው የሚገባው? ወደዚህኛው ወደ ማዳወር ነው የሚገባው። ይሄ ነው ማዳወር ማለት ይሄ ነው ማለት ነው። እዚህስ ነው የሚገባው። እንደዚህ ያዳውራሉ። እንደዚህ ነው የሚዳወረው ማለት ነው። ይሄ ስራ ተጀመረ ማለት ነው። የዚህኛው ስራ ተጀምሯል ማለት ነው። ይሄ ማጠንጠኑ ይሄ ከተጠነጠነ በኋላ ለሸማ ስራ ይሄ ነው የሚዘጋጀው ማለት ነው። እንደዚህ እናደርጋለን ማለት ነው። አሁን እንደዚህ ያለውን አልቋል ማለት ነው። በቃ ሌላ በጣም ነው የሚገርመው። ይሄ ነው ማለት ነው። አድርተን አስገብተን ከተቀለልን በኋላ እዚህ እንመጣለን። እዚህ እንመጣና ቋጠሮ እንጀምራለን። ቋጠሮ ስንጀምር ከዚህ ነው የምንጀምረው። ከዚህ ቋጠሮ ጀምረን የተቋጠረውን ቋጠሮ ከጨረስን በኋላ የተቋጠረውን ምን እናደርጋለን? በእኛው በዶርዝኛ አነጋገር ቶቀሳ ማሳለፍ ይባላል። እሱን አሁን በእጃችን የቋጠርነው ቆሻሻ እንዳይሆን ወደዚህ እናሳልፋለን። አሳልፈን እሱን ወደዚህ አድርገን መቁረጫ ላይ እሱን አድርገን ወደዚህ ካደረገን በኋላ ቀጥታ ጥበብ እንጀምራለን። አሁን ጥበብ ነው የምንጀምረው። ጥበብ ከጀመረን በኋላ ልክ ጥበብ መልቀም ስንጀምር ዲዛይኖችን የትኛውን ዲዛይን ስራ የምለውን እናያለን። እንግዲህ ሰው አንቺ ንግስተ ሰባ መመጣሽ፣ ሌላ ጥበብ መመጣሽ፣ በፎቶም ላክሽ፣ በእንትንም ላክሽ፣ ያንን በስልኮችም ላክሽ። አሁን ቀጥዬ የምሰራው እዚህ ስልኬ ውስጥ አለ። በስልክም ላክሽ፣ በምንም ላክሽ፣ ያንን ነው የምናየው። ያንን ካየን በኋላ ከስልክ የት እናደርጋለን? ወደ ፎቶ ቤት ሄደን እንደዚሁ እናሳጥባለን። ፎቶ ቤት ሄዳችሁ የተላከልን ዲዛይን ታሳጥባለን። እንደዚህ ማለት አሳጥበን እያየ ለመስራት አሳጥበን ከመጣን በኋላ ይሄን እያየን ነው የምንነቅመው። ይሄን እያየን እዚህ ውስጥ እንገለብጣለን። ኮፒም እንደዚሁ እንገለብጣለን። ከገለበጥን ወዲያ ቀጥታ ጨርቅ ይሄን ጥበቡን ካለቀ ወዲያ ጨርቅ እንጀምራለን። ጨርቅ ምን ጀምሮ ምንድነው? ሽመና ጨርቅ ማለት ነው። እንደዚህ አይነት ጨርቅ ማለት ነው። የለበስኩት አይነት ጨርቅ አሁን ይሄ በእኛ የሚሰራ ጨርቅ ነው። የሚሰራውን በእኛ ጥበብ ነው። ይሄኛውም እናንተ ናችሁ የምትሰሩት። ስለዚህ እንደዚህ አይነት ጨርቅ እንጀምራለን። ያን ጨርቅ ጀምረን ለምሳሌ አሁን 3 አርብ ነው አብዛኛው የምንሰራው። አርባችን ሰፊ ስለሆነ
80 ሳንቲም ስለሆነ ትልቅ ነው። አዎ ትልቅ 80 ሳንቲም ስለሆነ ለክተን ስለምንሰራ 80 ሳንቲም ስለሆነ 40ችም 80 ሳንቲም ስለሆነ ይሄ አርብ መለኪያው ነው። ይሄ 80 ሳንቲም ስለሆነ በዚህ እንለካለን። ግን አርቡ ጠቅላላ 1 ሜትር ነው። 1 ሜትር ነው። 1 ሜትር ላይ መስራት እንችላለን። ከዛ በላይም አንድ በቃ ከ80 ሳንቲም 1 ሜትር ላይ መስራት እንችላለን። ስለዚህ ያንን ካደረግን በኋላ 3 አርብ ነው የምንሰራው። 3 አርቡን ቆርጠን እንሰጣለን። 4 አርብ እንፈልጋለን ለሚሉትም 4 አርብ እንሰራለን። እንደ ፍላጎታቸው መሰረት ነው እኛ የምንሰራው። ስለዚህ 5 አርብ እንፈልጋለን ካለ ያው እንደ ገንዘባቸው እንደ ሁኔታቸው ተነጋግረን እንሰራለን። ከዛ ቀጥሎ ይሄ በዚህ ያልቃል። አሁን ይሄ የምንሰራው ይሄ ምን ይባላል? ምንድነው ይሄ ምን ይባላል? በዶርዜ ሚሃና ነው የሚባለው። በዶርዝኛ ስም ሚሃና ይባላል። ይሄ ቆሼ ይባላል በዶርዝኛ። ይሄ ገፈታ ይባላል። ይሄ ደግሞ ጥርስ ወይም አቻ ይባላል በዶርዝኛ። እቺኛ ጥርስ ወይ አቻ ይባላል። እቺ ጭራሮ ትባላለች። እነዚህ ጭራሮ ነው የሚባሉት። እነዚህ ጭራሮ ይባላሉ። ይሄ ደግሞ መልቀሚያው ነው። መጾም ይባላል በዶርዝኛ። መልቀሚያ ነች እቺ። ይሄ ደግሞ መወጠሪያ ነች። ይቺኛዋ መወጠሪያ ነች የምትባለው። እቺ ልክ ጸጋጋ ትባላለች በዶርዝኛ። ጸጋጋ ነው የምትባለው። ይሄ በባህላችን በዶርዝኛ ጸጋጋ ነው የሚባለው። ከዛ ውጪ ይሄ ምንድነው የሚያደርግልህ ማለት ነው? የሚወጥረው ነው። ይሄ ልብሱን ጥበቡን ወጥሮ ይዞ አሁን ለምሳሌ እንደዚህ ብለቀው ላላ ይላል። ሲሰራ ይላል። እንዳይሳብ ይሄ ጥለቶቹ እንዳይሳብ ሳባዎቹ እንዳይሳቡ ውጥር አድርጎ ጨርቆችን ውጥር አድርጎ ለመያዝ የሚያገለግል ነው። አሁን ይሄ እንዴት እንደምትወጥርበት ነበር ያስረዳኝ አይደለ? ስለዚህ እስቲ አሁን ከመያዣው ጀምሮ እስቲ ያለውን አገልግሎት ደግሞ በደንብ ግልጽ እንዲሆንላችሁ ለተመልካቾቼ ብታስረዳኝ። አሁን ይኸውልሽ ይሄ መጠቅለያ ወይ ወንድረሽ ይባላል ስሙ ማለት ነው። መጠቅለያ ወንድረሽ እዚህ ላይ ነው የሚጠቀለለው ሁሉም ነገር። የሸማ የሚሰራው ነገር የሚጠቀለለው እዚህ ላይ ነው። አሁን ይሄ የሚጠቀለለው እዚህ ላይ ነው። እዚህ ላይ ይሄ መጠቅለያው ነው። ጥበቡ እየወጣ እንትኖቹ እየወጣ ጠቅላላ የሚጠቀለለው ጨርቁም የሚጠቀለለው ይሄ ጨርቁም ጥበቡም ይሄ ነው። ጨርቁም ጥበቡም ይሄ በዚህ ነው የሚጠቀለለው። በዚች እንጨት ይጠቀለላል ማለት ነው። በዚህ እንጨት ይጠቀለላል። እቺኛዋ የዚህ ዋና እታች የምትይዘው እቺ ነች። እቺ ትንሿ እንጨት ወንድረሽ ማር ይባላል በዶርዝኛ። ወይም የዚህ የዋናው የዚህ የመጠቅለያው አካል ነች እቺኛዋ። ስለዚህ አሁን እቺኛዋ ይሄ ምንድነው የሚሆነው? እንደዚህ ተጠቅልሎ አየሽ፣ እንደዚህ ተጠቅልሎ እዚህ ውስጥ ይገባል። ይሄ የወንድረሽ አይን ይባላል። የወንድረሽ አይን ይባላል። ስሙ 4 ጉድጓድ አለው። 4 እየዞርሽ ነው የምትይው። ለምሳሌ በዚህ ማድረግ ትችላለሽ፣ በዚህ ማድረግ ትችላለሽ። እንዲመች ነው በቃ በጣም እንትን ያለ እየተመቸ እንዲሄድልሽ ነው 4 የተደረገው። ይሄ እንደዛ ነው። ይሄ ደግሞ ይሄ አይፈ ይባላል። አይፈ ማለት የዚህኛው አይን ማለት ነው። የዚህኛው እንጨት ዋናው የዚህኛው እንጨት ይባላል። ይሄ ደግሞ ወንድረሽ መራ ይሄ ይባላል። የዚህኛው መያዣው ነው። ይሄ እዚህኛው ላይ ነው። ይሄ ጠቅላላ እንትኑ ጠቅላላ ይሄ ምንድነው የሚሆነው? ይሄ በዘመናዊ እንጨት አሁን እንደ ዘመናዊ ነው የተሰራው። ድሮ ጉድጓድ ላይ ነበር ይሰራው። ተቸክሎ ያለው ጉድጓድ ላይ ነበር። ይሄ ዘመናዊ ሆኖ አሁን ሊሾ ላይ ነው እየተሰራ ያለው። ይሄ ዘመናዊ ሆኖ ነው እየተሰራ ያለው። ስለዚህ ይሄ ሁሉ ከመቀመጫው ጀምሮ ምኑም ጀምሮ ሸማይቃው በዘመናዊ ሁኔታ ነው የተሰራው። አሁን ይሄ ሁሉ ተጠቃልሎ ምንድነው የሸማ ዕቃ ይባላል ማለት። ይሄ ሁሉ ተጠቃልሎ አሁን ተጠቃልሎ የሸማ ዕቃ ይባላል። እቺ ሚስማራው ሳትቀር ማለት ነው። ለቀለይ እቺኛው ሚስማራው ዋና አገልግሎት የምትሰጠው ለምንድነው? ወጠራ እንደምትይዝ የትም ወደና ወዲህ እንዳይንቀሳቀስ። እዚህ ጋር ሚስማር አለች። ይኸውልሽ እዚች ጋር ሚስማር አለች። ይሄ ወደዚህ እንዳይመጣ ይሄም ወጥሮ እንዲይዝ ወደታች እንዳይንሸራተት። አሁን ለምሳሌ ከሚስማራው ውጪ ቢሆን እዚህ ጋር የተመከች እንደዚህ ይንሸራተታል። አሁን ወደታች ሲያልፍ አይንሸራተትም። ያ ነው። ከዛ ውጪ ማስረዳው ይሄ መኪና ይባላል። ይኸውልሽ ይሄ ማዳወሪያው ነው። የትኛው ይሄ እንደዚህ የምታዞሩ አዙሪና ተመልከቺ። አዙሪና ተመልከቺ። አዙሪ እንደዚህ ምንድነው የምታረጉ ስራ? እንደዛ ይኸውልሽ
ከዚህ ጋር ነው ከዚህ ጋር ድር ገብቶ ይሄኛው እሺ እዛ ጋር ገብቶ ያዞረዋል። ይሄኛው ድር ከገባ በኋላ እዛ ጋር ማዳወሪያ ማለት ነው። ይሄ እሱን የሚያዳውርበት ነው። ይሄ ጥለቶችን ይኸውልሽ እነዚህ ጥለቶችን ሳባዎች ናቸው። እነዚህ ሳባዎች ናቸው የሚባሉት። ይሄ ማግ ነው። አሁን ማግ በዛ የተደወረ ነው። በዚህ ይሄኛው ማለት ነው። እሺ የተጠነጠነ ነው። ይጠነጠናል። በዚህ ድውር ይደወራል። ይሄ ይኸውልሽ ያልነገር ነው። ይሄ መወርወሪያ ይባላል። ዋና መወርወሪያው ይሄ እንደዚህ ወደ ውስጥና ወደ ውጭ ምን መልሰው መወርወሪያ ይሄ ነው። ይሄ ነው መወርወሪያው። በዚህ ነው ምን ወርወረው፣ በዚህ ነው ምን ሰራው። ይሄኛውን ጥበቡ እዚች ጋር ይሄን ጥበቡን ዲዛይን ታነሳበት ዲዛይኑን አሁን ለምሳሌ ይሄን ዲዛይን ለማንሳት ይሄን እየሰራን ያለ ነው። በምንድነው ነው? በዚህኛው በነዚህ ነው። ይኸውልሽ አሁን ይሄ ነጭ እዚህ ውስጥ አለ፣ ነጭ እዚህ ላይ አለ፣ ጥቁሩ እዚህ ላይ አለ፣ ጥቁሩ እዚህ ላይ አለ። ይሄ ምን ሰራው በዚህ አማካኝነት በራሱ። ስለዚህ ይሄ ደግሞ ምንድነው የሚባለው? ይሄ እያንዳንዱ ከለር የራሱ ከለር አለ። ከለር ቤት ገቡ አሳያቸዋለሁ። ከለሮችን እያንዳንዱ ከለር አለ። እሺ ይሄ ከለሩ ጥበቦች ላይ የሚገባ አይነት ከለር ነው። ይሄ አሁን ቅድም ዲዛይን የተነሳበት እንትን ነው። ይሄ ቅድም ዲዛይኑ የምናነሳ ነው። በዚህ ከተጠልፈውና ከዛ ይሄኛው ነው እንትን የሚያደርገው። ይሄ መልቀሚያ በዚህ ነው የምንለቅመው። ዋና ተዋናዩ ይሄ ነው። በእጅም እንለቅማለን። በእጅ ፈርጦችን በእጅ የምንለቅመው ፈርጦችን አሳይሻለሁ። በእጅ ይሄኛው በዚህ ነው የምንለቅመው። ስለዚህ ለቅመህ ደግሞ ብታሳይ አሁን የምንለቅመው እንደዚህ ነው። አሁን እንደዚህ ነው እየለቀምን ያለ ነው። እያንዳንዷን ክራ ውስጥ ነው እያንዳንዷ የራሷ አታልፍም። እንደዚህ ነው የምትለቀመው። በጣም የራሷ መልቀሚያ ያላት የራሷ ዲዛይኗ ራሷ ነች። ትንሽ ያው አይን ላይ ለአይን ትንሽ እንትን ይላል። ከባድ ነው። ስለለመድንበት ምንም እንትን አይደም። ይሁን እንደዚህ ለቅመን ከጨረስን በኋላ ወደ አሁን አላለቀም። እኛዋ ትንሽ ትቀራለች። በጣም ይገርም ጥበብ ነው። አሁን እንደዚህ ሆኖ አልቋል። ይሄ ተለቀመ። አሁን ምንድነው የምናደርገው? ያንን ከጨረስን በኋላ ይሄ ቆሼ ይባላል። ይሄኛው ቆሼ ይባላል። ይሄኛው እንደዚህ እንከታለን። ይሄው ክተች እስቲ ይሄ እንደዚህ እንከታለን። ችግር የለም። እንደዚህ እንከታለን። ከከተተን በኋላ ይሄን ቀና እናደርጋለን። እንደዚህ ቀና አድርገን ይቺን ጭራሮ ደግሞ እንደዚህ መታ አድርገን ጭራሮዋ እንትን ቅድም የነገርከኝ ማለት ነው። እቺኛዋ ትገባለች። አሁን ዲዛይኑን ጠቅላላ ዲዛይን ፎርም የምታደርገው እቺ ነች። ገብታለች አይደል? እንደዚህ ይሄን እናወጣለን። ካወጣን በኋላ አሁን መልሰን ይሄን እናወጣለን። መልሰን ካወጣን በኋላ መልሰን ቅድም ጭራሮ ላይ እናስገባለን። የመጀመሪያ ያስገባው ላይ እዚህ ላይ እናስገባለን። ይኸውልህ ገባች አይደል? አሁን ከገባች በኋላ አሁን እቺን መጠቀም ነጯን እንጠቀማለን። ታቺ እግሬን ረገጥኩት። ያታችኛው ልክ እንደ ፍሬን ነገር ባጃ እንደ ፍሬን ነገር እቺን መቆጣጠሪያ ነች። ተሽሊቅ ታዛጋለ መልስና ማላስ ብታረግ መቆጣጠሪያ ነች። እቺኛዋን አንዷን ረግጫለሁ። ይኸው ተመልከት። እንደዚህ ወረወርኩ። አንዷን ረግጬ ከወረወርኩ በኋላ ይሄ በዚህ ማታባለ ይሄ ከመታው በኋላ አሁን ደግሞ ጥቁሩን ዋና ይሄን ጥቁሩን ዲዛይኑ የሚያመጣውን ሲወረወር እንደዚህ ነው። እንደዚህ ነው ዲዛይኑ የሚመጣው። እንደዚህ ተወረወረ። ከተወረወረ በኋላ አሁን ይመታል። እንደዚህ ከተመታ በኋላ አሁን መልሶ ያቺኛው በዚህ እግር ነው መጀመሪያ እንትን ያለው። በዛችኛው አሁን በግራ እግር ነው። አሁን በግራ እግር ደግሞ ለዚህኛው መወርወር ለልቅም ቅድም ለቀምን አይደል? ለሱ ዝግጁ እናደርጋለን። አሁን እንግዲህ ለልቅሙ ቅድም እንደለቀም ነው ለልቅሙ ተዘጋጅቷል ማለት ነው። አሁን እዚህ ጋር ያለው እንትን አክትሟል ማለት ነው። ለልቅሙ ተዘጋጅቷል ማለት ነው። በጣም የሚገርም ነገር ነው። ሌላ ያልወሰዳችሁ ነገር ካለ አሁን እቺ እሺ ጥሩ ሰሺ እዚህ ጋር ደግሞ ገመዶች ይታዩኛልና መቼም እዚህ ጋር አገልግሎት የሌላቸው ነገር የለም ብለኛል። ከሚስማሯ ጀምሮና እነዚህ የምን አገልግሎት ነው የሚውሉት? እነዚህ ይሄ የማምቻውን የያዙት ናቸው። እነዚህ ዋና እነዚህ ናቸው የሚቆጣጠሩት። እቺኛዋ ባላንስድ የምታደርገው ይኸውልሽ፣ እንደዚህ ባላንስድ እንደዚህ ስል ለምሳሌ በግራ እግሬ አሁን ቀኝ ነው።
ይሄ በቀኝ እግሬ ሲረግጥ እችኛው ወደ ታች ነው ዝቅ ያለው የቀኝ ባላንስ ማለት ነው። ይሄኛው ደግሞ እንደዚህ በምርቱ በየግራ ባላንስ ማለት ነው። ይሄ ባላንስን ጠቅላላ ለሸማው ባላንስ የሚሰጠው ይሄ ነው። የሚከፍተውም ሸማው እንዲከፈታው ይሄ እንዲከፈትና ይሄ እንዲከፈት እንዲዘጋና እንዲከፈት የሚያደርገው እነዚህ ገመዶች ናቸው። እነዚህ ገመዶች ላይ ገመዶቹ አንድም ዝቅ ማለት የለባቸውም ከፍ ማለት የለባቸው እኩል ስትሬት ነው። አሁን እነዚህ ገመዶች እኩል ናቸው። እንደዚህ እኩል ነው መሆን የሚገቡት። ከዛም በኋላ ከገመዶቹ ውጪ ባላንስ ካላረጉ ጥበቡ ላይ ኢፌክት ያመጣል ማለት ነው። አይሆንም ነገር ምናምን ሊኖር ይችላል ማለት ነው። ፍጹም አይሆንም። በቃ አይሰሩም። ለምን መሰለሽ ጫና ይሆንና ይሄ አይከፈትም። ካልተከፈተ ጥበቡ መስራት አትችልም። አሁን ሌላ ነገሮች እቺኛው መግፊያ ነች ራሷ። እቺኛው ቁመቴ ስለማይደርስ ነው። ቁመቴ ስለማይደርስ እቺኛው እንደዚህ ጋፋበታለሁ። ስለዚህ ወደኋላ ወደዚህ ሲመለስ እንደዚህ መልስበታለሁ። እቺኛው መግፊያ ነች። ይሄ እቺኛው ገመድ ነች። ዩሾ ገመድ ትባላለች። መጠምጠሚያ ገመድ ማለት እቺ ነች። እቺኛው ድሩን ዋና ባላንስ አርጋ ይዛ እንደምትሄድ እቺ ነች። ከዛም በኋላ እነዚህ ሌላ ነገር እንግዲህ የቀረ ነገር እናንተ የለም እንግዲህ ሌላ በጣም ነው የማመሰግነው ተሺ። ጥሩ ነገሮች ነው ያስጎበኘኸኝ ያለው። በጣም ጥሩ ነገር ነው እውቀት ዛሬ ያገኘሁት። እስቲ አንተ በምንድን ነው በጣም ለየት ያለ የምትታወቀው? በምን ስራ ላይ ነው? እንግዲህ እኔ ጥበቦችን እያንዳንዱ ጥበብ ሰራለሁ። ከፍተኛ ንግስት ሳባዎችን ሰራለሁ። ንግስት ሰለሞኖችንም ሰራለሁ። በዛ ጥንድ ድርብ ጭራሮ በመልቀም ጭራሮዎችን በመልቀም ነው የምታወቀው። አሁን ሰው ትቷል። ጭራሮ የድሮ ሸማኔዎች ናቸው እየለቀሙ ያሉት። ያንን በመልቀም ነው የምታወቀው። ጭራሮ አሁን የድሮ ሸማኔዎች ናቸው እንጂ ማንም ሸማኔ ራሱ ያውቃል። የድሮ ሸማኔዎች ካልሆነ ጭራሮቹን ጊዜ ያሁኑ ሸማኔ ያንን ጊዜ ድርን ይፈገፍጋል። ይሄንንም ይፈገፍጋል። ስለዚህ ያንን በማድረግና ጥበብ በማድረግ ያንን በመልቀም ነው የምታወቀው። ስለዚህ አንተ በጭራሮና በንግስት ሳባና በንጉስ ሰለሞን ልብሶች ነውና ያንን አሉ ማየት ይችላልው። ስለነሱ ይቻላል። ፈርጦችንም የእጅ ፈርጥንም ሰራለሁ። እኛን አሁን የሚከብድ ነገር በጥበብ ዙሪያ ላይ በጥበብ ዓለም ላይ ጭራሮ የለቀመ ሰው የሚከብድ ነገር የለም። ዋናው ቀሱ ስለሆነ ዋናው ከዛኛው ላይ ነው። ዋናው ትልቁ ነገር ያ ስለሆነ ከዛኛው ነው። ተመልካቾች እንግዲህ እዚህ ውስጥ ተገኝተን ስለ ሸማ አሰራር ምን እንደሚመስል ስለ እቃዎቹ አጠቃላይ ጥሩ ዕውቀት ያገኛችሁ ይመስለኛል። እኔም ጥሩ ዕውቀት አግኝቻለሁ። ልፋታቸው ምን እንደሚመስልም እንዴት እንደሚሰራ ጊዜ እንደሚፈጅባቸው ጥሩ ነገር ይጎበኛችሁ ይመስለኛል። አሁን ደግሞ ንግስት ሳባ ንግስት ሰለሞን ፈርጦችም እንዴት እንደሚሰራ ደግሞ እቤቱ ሄደን አሁን የሥራው ቦታ ነበር ተገኘ ነው። እቤቱ ደግሞ ሄደን እንዴት እንደሚሰራቸው ስለ ንግስት ሳባ ስለ ንግስት ሰለሞን በደንብ ደግሞ ያበራራልናል። ጥሩ ቆይታ እንደሚኖራችሁ ተስፋ አደርጋለሁ። አብረን እንሂድ። እሺ ቅድም እንግዲህ ስለ ስራዎች በደንብ መስሪያ ቦታ ተገኝተን በደንብ አብራርተህልኛልና አንተ ደግሞ በጣም ይበልጥ የምትታወቀው በንጉስ ሰለሞንና በንግስት ሳባ እንደምታውቁ ነግረኸኛልና እዚህ ጋር የሚታዩኛል የትኛው ነው ንጉስ ሰለሞን ንግስት ሳባ የትኛው ነች የሚለውና ስለ አሰራሩ ስለሚፈጅበት ጊዜ ስለ እያንዳንዱ ነገር ደግሞ አሁን ገለጻ ታደርግልኛለህ ማለት ነው። እሺ ንግስት ሳባ የሚባለው ይሄ ነው። ንግስት ሳባ የሚባለው ይሄ ነው። ንግስት ሳባ የምትባለው እቺ ነች። ንግስት እንግዲህ የሴቷ ምልክት ይታያል። ያው አፈንጫዋ ከነምኑ ቅርጿ ሁሉ ተቀምጣለች። ንግስት ሳባ የምትባለው ይሄ ጥበብ ነው። ስለዚህ ንግስት ሳባ የምትፈጀው ኮምፕሌቱን ለመቁረጥ 2 ሳምንት ነው። 2 ሳምንት ይፈጃል። ቀሚስና ነጠላውን ለማውጣት 2 ሳምንት ይፈጃል። ስለዚህ ንግስት ሳባ የምትባለው ይሄ ነው እና ይሄ ቆርጠን ለልብስ ሰፊ እስከምንሰጥ ወይ ለታዘዘ ሰው እስከምንሰጥ 2 ሳምንት ይፈጃል። ከነነጠላው ጭምር ማለት ነው። 2 ሳምንት ነው የሚፈጀው። ያው ዞሮ ንግስት ይሄም እንግዲህ ያ ነው የንግስት ሳባ እቺ ነች። ንግስት ሳባ እንግዲህ ሲያልቅ ወደፊት ያው ያለቀው አሰፋፉ እንዴት እንደሆነ በኋላ ያንን የተሰፋም ስላለ ታዩታላችሁ። ቀጥሎ ያለው ከንግስት ሳባ ቀጥሎ ያለው ይሄ ንጉስ ሰለሞን ነው። ይሄ ንጉስ ሰለሞን ነው የሚባለው። ይሄ ንጉስ ሰለሞን ነው የሚባለው። ንግስት ሳባ ጭንቅላቱ ላይ የቤተ ክርስቲያን ጉልላት አለው። ሰለሞን ላይ ወንድ ነው። ንጉስ ሰለሞን የሚባለው ጉልላት አለው። ጉልላት ከነመስቀሉ ጭምር ነው ያለው። የሚቀመጠው ንጉስ ሰለሞን የሚባለው ይሄ ነው። ያው ይሄም ስራ ከባድ ስራ ነው። አንድ ላይ
ያው ከዚህ ከንግስት ሳባ የበለጠ ነው ንጉስ ሰለሞን ጊዜው የሚፈጀው የ3 ሳምንት ነው የሚፈጀው የ3 ሳምንት ይፈጃል ይሄ እንግዲህ ይሄንን ጨርሰን ለመስጠት 3 ሳምንት ጊዜ ይፈልጋል ስለዚህ ይሄ አሁን እንግዲህ ይሄ ነው ይሄ ደግሞ ዝናር ነው የሚባለው ያኛው ዘገለ ዝናር ነው ይሄ ዝናር ነው የሚባለው ዝናር ማለት ይሄም ከፍተኛ ጥበብ ነው ይሄ እነዚህ እስካሁን ምነግራችሁ የጨራሮ ጥበቦች ናቸው በጨራሮ ቅድም አንተ በጣም ተታወቀው በጨራሮ ጥበቦች ናቸው በጨራሮ የሚለቀሙ ጥበቦች ናቸው ይሄ ዝናር ነው የሚባለው ይሄ ዝናርም 2 ሳምንት ይፈጃል 2 ሳምንት ይፈጃል እንትኑን ቆርጦ ለመስጠት 2 ሳምንት ነው የሚፈጀው ስለዚህ አሁን ያለው ይሄ ነው ሌላ አይነት ጥበቦች አሉ እሺ ግን እዚህ ላይ በደንብ ማወቅ ፈልጋለሁና ንጉስ ሰለሞን አለ እዚህ ጋር ብለኛል ንግስት ሳባ አለችና ዝናራና አንደኛ ስለስማቸው ከምን ተነስታችሁ ነው ስም ታወጡላቸው የሚለውን ነገርና ዋጋውስ ምን አክል እንደሆነ እንደ ስራው አርካሚ እንደሆነ ነግረኸኛልና እና ስራውና ደግሞ እናንተ የምታገኙት ጥቅም ምን አክል እንደሆነ የድካማችሁ ታገኛላችሁ የሚለው እሱንም አያይዘ ስሙም ደግሞ ለምን እንደወጣለትም አያይዘ ታሪክ ካለው ስለሱ ተብራራልኝ ደስ ይለኛል ይሄ ንጉስ ሰለሞን የሚባለው ያው የቤተ ክርስቲያን ስራ ነው ንግስት ሳባ የምትባለው የቤተ ክርስቲያን ስራ ነው ይሄ አሁን የምታዩት ከቤተ ክርስቲያን ጋር እንግዲህ ንግስት ሰለሞን የሚባለው ያው የሰለሞን ጥበበ ሰለሞን ማለት ነው ንግስት ማለትም ጥበበ ሰለሞንን የለበሰች እናት ማለት ነች ስለዚህ በዛው ነው ይሄ ንግስት ሳባ ዝናር ማለት ልክ ጦርነት ስትጂ እዚህ ላይ የምታደርገው ዝናር አይነት ነው የዞሮ በዛ ነው ስሜት ተሰጠው እሱን ነገር ነው የሚመስለው እሱ ነው ስለዚህ እያንዳንዱ ከለር አለ እያንዳንዱ እንትን አለ ለዛ ነው ዝናር የተባለው ስለዚህ ንጉስ ሰለሞን እና ንጉስ ሳባ የሚባለው ንጉስ ሰለሞን የሚባለው የታቦቱን አክሊል ተሸክሞ ከጭንቅላቱ ላይ መስቀሉን ከታቦቱ ይሄ ጽላቱ ነው ከጽላቱ በላይ ያለው መስቀል ነው ያንን ተሸክሞ ያለው ነው የሚገልጸው ይሄ ንግስት ሳባ የምትባለው ንግስት ሳባ ኢትዮጵያ ንግስት ሳባ በሷ ስም መጠሪያነቱ ለሷ ታሳብነት ተደርጎ ዶርዜ ለሷ እንትን ያደረገው ነው አስቦ የሰራውላት ነው እንግዲህ ይሄን ዶርዜ እሷ ከባንዲራው ከኢትዮጵያ ባንዲራ ቀጥሎ ዶርዜ የሚታወቀው በጥበብ ነው ዶርዜ ኢትዮጵያን ያሳወቀው በጥበብ ስለሆነ ያን መግለጫ ያደረገላት ነው እንግዲህ ስለ ስማ ወጣቱ ነግረኸኛል በንግስት ሳባ እንደተሰየመ በኢትዮጵያዊት ንግስት ስለ ንጉስ ሰለሞንም ነግረኸኛል ዋጋቸውስ ምን ያክል ነው አሁን ዋጋቸው ትንሽ አሁን ወረድ ብሏል ፊት በጣም ትንሽ ከፍ ብሎ ነበር አሁን ከእንግዲህ በዚህ አመት ያህል ብዙ ሸማኔ እየተጠቀመ አይደለም አሁን ይሄ 6000 ብር ነው ይሄም ያው ተመሳሳይ 6000 ብር ለምን የቀነሰው ዋጋው ወርዷል ገዢ የለም አሁን ገበያው ኢኮኖሚውም የለም ጥለቶችም ከፍ ብሏል ስለዚህ እነዚህ አሁን ገበያ ላይ አዙሮሽ ብታዞር ትዛዝ ካልሆነ በስተቀር ሰው እንደድሮ አይገዛም ትዛዝ ካልሆነ በስተቀር ማንም አይከፍልሽም ትዛዝ ከሆነ በትዛዝ መሰረት የፈለግሽውን ጠርተሽ ነው የሚሸጠው ትዛዝ ከሆነ አንቺ አሁን ትዛዝ ብቻ 10ም ልሰራ ይችላል 15ም ልሰራ ይችላል 8ም 7ም ትዛዝ ካልሆነሽ ዝም ብለሽ ሰርተሽ ብትወስጂ ከሆነ ምንም አይነት አገልግሎት የለውም 5000 4000 6000 አካባቢ ይሸጣል ዝም ብሎ ትዛዝ ካልሆነ ጥበቡ አይነት ነው እንደየ ሰው ፍላጎቱ ለብሳለሁ የሚለውን አይነት ፍላጎት ነው የሚያዘው በአሁኑ ዘመን ስለዚህ አሁን የ6000 ብርና 6000 ብር ናቸው እነዚህ ጠቅላላ አንድ አይነት ናቸው ከዞሩ ወይም ይዘህ ለአቅርቦት ይዘህ ከሄድክ ዋጋው እየቀነሰ ይሄዳል እየወረደ ይሄዳል የምታዞሩ ልብሶች የወረዱት ልብሶች ናቸው ለነገሩ አብዛኛው ጊዜ የምታዞሩ ልብሶች አዙሮሽ የሚሰጪው ልብሶች ትዛዝ ካልሆነ በስተቀር አንድ እንከን ሊኖራቸው ይችላል የሚባልም ነገር አለ ደግሞ ሸማኔው ጠበቃ አርጓ አይሰራም ለምን እዛ ስለሚቀነስ ከማቴሪያሉ ምንም ቀናንሶ ይሰራል ግን ያው ቤት የምታሰሩው ነገር ምንድነው የሚያደርገው ጥንቅቅ አርጎ ብሩንም ጨምሮ ስለሚከብሎ ጥንቅቅ አርጎ ነው የሚሰራው ስለዚህ የትዛዝ ልብስ ማለት ጥንቅቅ አርጎ እንዲሰራ የሚደረግ ነው እንጂ አሁን በየገበያው ሞልቷል አሁን ለምሳሌ እዛ እኔ እዚህ 10000 ብር ብሰራ እዛ 5000 ሊገኝ ይችላል ግን እኩል ላይሆን ይችላል እቃነቱ ጨርቅነቱ እቃነቱ አገባቡ ሁሉም ነገር እኩል ላይሆን ይችላል ያው ገበያ ላይ ወጣ ወረዳል ያንን ነው እሺ ከዚህ ተያይዞ በጣም ስደክም አይቻለሁ በጣም በጥንቃቄ ነው ስራዎችን የሚሰራው
ቅድም አንተም እንዳልከኝ አይን ትንሽ ያማልም እያልከኝ ነበርና እስቲ በአጠቃላይ ነው ሸማኔ የልፋቱን ዋጋ ያገኛል ተመጣጣኝ ነው ብለህ ታስባለህ? ምንም አያገኝም። የሸማኔ ምን የጥበቡን ዋጋ ቢያገኝ ኖሮ እስካሁን ለምሳሌ ከ74 መጨረሻ ጀምሮ ሸማ ሰርቻለሁ። የልፋቱን ዋጋ ባገኝ ኖሮ እዚህ ድረስ ምን ሰራለሁ? እዚህ ምን አደርጋለሁ? ሸማ ጉድጓድ ላይ አሁንም መቀመጥ ምን እንትን ይላል? አይ ማለት እሱማ ዕውቀትህ በጣም ትልቅ ነው። እግዚአብሔር ለእናንተ ሰጣችሁ የተለየ ነው ማለት ይሄንን በእንትን አታመጣውምና ቅድም ስትሰራ ገርሞኛል። በጭንቅላታችሁ ራሱ እንደምትሰሩ ነግረኸኛል አይደል? ዲዛይን አይታችሁና ያንን ነገር በጭንቅላት አይታችሁ ነው ቁጭ የምታረጉት። ለእናንተ የተለየ ጥበብ እውነትም ጥበብ ነው ብለኸኛል የሸማ ስራውና እግዚአብሔር ለእናንተ የተለየ ጥበብ የሰጣችሁ ከእናንተ ውጪ የሚሰራም የለም። ስለዚህ የትልቅ ጥበብ ነው ብዬ ነው የማስበው። የፈለገ በብርም ትልቅ ደረጃ ብትደርሱ የስራው መቋረጥ አለበት ብዬ ማላስብም። ከትውልድ ወደ ትውልድ መተላለፍ አለበት ብዬ አስባለሁ። ለምን ቻይኖችም ብዙ ስራ ሞክረው አይተውታል፣ ግን እንደናንተ እንደምትሰሩት ይሄን ስራ አላመጡትም እና ትልቅ ዕውቀት ነውና ትልቅ ሙያ ነው ብዬ ነው ማስበውና እንትን እንዲልህ አይገባም ብዬ ነው ማስበው። በእርግጥ ሰው የልፋቱ ማግኘት አለበት። ያ እንዲሆን ምንድነው መሆን ያለበት? ወይም ህብረተሰቡ ምንድነው የልፋታችሁን ዕውቀት እንድታገኙ ስለ ሸማኔ ዕውቀት እንዲኖረው ምን መሻሻል አለበት ብለህ ታስባለህ? ገበያው ላይ በአጠቃላይ ማለት ነው። ያው እንግዲህ ገበያው በጣም ከፍ በሚልበት ጊዜ ለሸማኔው ዕውቀቱን የበለጠ አውጥቶ ለመጠቀም ይሞክራል። ግን ገበያው ደከም በሚልበት ጊዜ ዕውቀቱን አውጥቶ እንትን የማለቱ ያሉን እንትን ይላል። ስለዚህ ምንድነው የሚያስፈልገው? ሸማ ስራ ከባድ ነገር ስለሆነ በሌላ በፋብሪካ ነገር ሰራሉ ብቲ በሌላ ቴክኖሎጂ ሰራሉ ብቲ ማይሰራ ነገር ነው። በእጅ ስለሚሰራ ይሄ ተለፍቶ አነሰባል። ይሄ ከ30 እና ከ40 ሺህ ብር መብለጥ ነበረበት። ግን ያው ዞሮ ያ ዝቅተኛ ዋጋ ላይ ስላለ ዝቅተኛ ኢኮኖሚ ላይ ስላለ ህብረተሰቡ ኢኮኖሚ የለውም ባለቤቱ። አሁን ለምሳሌ በጣም ኢኮኖሚ ቢኖር ይሄን ሰርተሽ ቁጭ ታደርጋለሽ። ሳታወጪ ስትቀር ማንም አንቺን በሚየምትፈልገው ዋጋ መጥቶ ይገዛሻል። ግን ስለዚህ ኢኮኖሚ ዝቅተኛ ስለሆነ ይሄ ነው እንግዲህ በልቶም ለማደር ልጆቹንም ለማሳደግ ምንድነው የሚያሰሩ የተገኘውን አምጣ ያተባለውን ቆርጦ ሰጥቶ አውሱ ያው ጾሙን ምኑን ቢያድርም ልጆቹን ለማስተማር ለማሳደግ ቤተሰቦችን ለማስተዳደር ነው ፍላጎቱ ያለው። ለዛ ነው ያው ቅናሹም እየሄደ ያለው ከኢኮኖሚ ጋር ነው። ስለዚህ ኢኮኖሚ የገበያ ሁኔታ ቢስተካከል ሸማኔም የለፋበትን ሊያገኝ ይችላል። ሰውም ስራው ከተስተካከለ በትልቅ ገንዘብ ስለሚገዛ ማለት ነው። ስለዚህ ይሄ ነው አንተ የምታስተላልፈው ወይም ደግሞ ይሄ ነገር ቢስተካከል ጥሩ ነው ብለህ ታምናለህ ማለት ነውና እንዳልኩ ያው ጥሩ ዕውቀት ነው። ይሄን ያስተላልፈው አለ ዕውቀት ከቤተሰብ አንተ ከቤተሰብ ያው እንግዲህ አላስተላልፍኩም፣ ወደፊት ለማስተላለፍ እሞክራለሁ። ለልጅም ዲዛይኑን ዕውቀቱን እንዲያውቅና ወደፊት አውቆ እንግዲህ አውቆ መቀመጥ አለበት አንድ ሰው ያንን ለማስተማር እሞክራለሁ። እስካሁን ድረስ ያስተላልፍኩ ግን ከዚህ በፊት ከነስር በኔው በኩል እኔ አንዳንድ 2 ልጆች 3 ልጆች ያሳደኳቸው ልጆች ዝም ብሎ 2 ልጆች ያሳደኳቸው በጣም ዕውቀት አላቸው። አስተምሬያለሁ። ብዙ ቦታ ደርሷል። አሁን እነሱም በጣም በጥበብ የታወቁት ናቸው። እነሱ ያው የኔን እጅ ይዘው የወጡት እነሱ አንዳንዶቹ በጣም ደስ ያለሽ። ቅድም ስለ ልብስ ሰባ ስታወራኝ ያለቀ ልብስ እንዳለ ነግረኸኝ ነበር አይደል? ስለ ልብሱ ካወራኸኝ በኋላና እስቲ እሱን ብታሳየኝ ምን እንደሚመስል አልቆ ደግሞ ማለት ነው። አልቆ እንግዲህ ተሰፍቶ ይሄ ይመስላል። ንግስት ሰባ አልቆ ይሄ ነው። ከፊት ለፊቱ እንደዚህ ነው። አልቆ ይሄ እስቲ ቆይተሽ በደንብ እንዲይዘው ብዬ ነው። ይሄ አልቆ ነው። ተጠልፎ አልቆ ነው ማለት ነው። ይሄኛው ከኋላው ነው። ከፊት ለፊት ነው። ይሄ ዙሪያ ነው። ይሄኛው ጥልፍ ነው ምንድነው? ይሄ ልጥፍ ነው። ጥለት ነው። ጥለት ነው። ጥልፍ አይደለም። ይሄ ጥለት ነው። መሀል ላይ የተቀመጠው ምልክ አንተ የሰራኸው ጥለት ነው ማለት ነው። ጥለቱ ተቀምጦ ነው ተለጥፎ ነው ማለት ነው። ጥለት ነው ልጥፍ። ይሄው በስተጀርባ ነው። እቺ ደግሞ ጀርባዋ ነች ማለት ነው። ተሰፍቶ ሲያልቅ ይሄን ነው የሚመስለው። ይሄ ነው የሚመስለው መጨረሻ ላይ ሲያልቅ ማለት ነው። እንደነገርከኝ መሀሉ ጥለት ነው። ጥለት ተደርጎበት ነው ተጣልፎ አይደለም። አንተ የሰራኸው ጥለት ነው ማለት ነው። ስለዚህ ሙሉ ጥለቱን ቀሚሱን ነው አልቆ የሰጠኸው ማለት ነው። ከነ ተለጣፊው እንዲሰራ ማለት ነው። ስለዚህ ሲያልቅ ይሄ ነው የሚመስለው። በጣም ነው የሚያምረው። ጀርባው ደግሞ ይሄ ነው። ጀርባው ይሄን ይመስላል። ጀርባው ይሄው
ቆንጆ ነው። ለምሳሌ ተሽ ይሄንን ማስረዘም ከተፈለገ ይቻላል ታቹ ጥለቱ ይቻላል ደብል መስራት ነው ማለት ነው ይሄን ከፈለጉ ርዝመቱን አሁን ብዙ ጊዜ የመጣ ልብስ ፋሽን ካየው ረዘም አድርገው ይሰራሉ ስለዚህ ንግስተ ሳባ ራሱ መርዘም ትችላለች ማለት ነው በጣም ቆንጆ ልብስ ነው ታሽ በጣም ጥሩ ነገር ነው እያስጎበኘኝ ያለው ጥሩ ነገር ነው ያየሁት ቤት ላይ ደግሞ የተለያዩ ጨርቆች ጌጦች የተዋቡ አሉና ስለነሱ እስቲ አንዳንድ ነገር ብትነግረኝ ይሄ ድንጉዛ ይባላል በእኛ ባህል ድንጉዛ ነው የሚባለው ይሄ የባህል ልብስ ነው ይሄ ድንጉዛ ነው የሚባለው ይሄ እሺ የዶርዜ ባህላዊ ነው ይሄ ባህላዊ ልብስ ነው ያውን ሱሪው ይሄ ሱሪ ለለቅሶም ሰርግም ይሄ የሚሆን ነው ለለቅሶም ለሰርግም ለለቅሶም ለበዓል ልብስ ለለቅሶምና ለዚህ ለበዓል ዶርዜ በዓል ሲከበር የሚሆን ነው ይሄንን በዓላዊ ልብስ አርጎ አሁን ይሄንን ስንታጠቅ እንደዚህ ነው የምንታጠቀው በሱሪም ላይ ይሆናል ለብቻውም ነው የሚሆነው በሱሪ ላይ የሚለበሳል ሰፊ ነው ግን ሰፊ ነው እንደዚህ ነው የሚለበሰው እንደዚህ ተለብሶ ይሄ እንደዚህ ነው የሚሆነው እንደዚህ ነው አይሰፋም እንደዛ እንዴት ነው የምትይዙት በቀበቶ ይታሰራል በቀበቶ ይሄ ቀበቶ ይገባና በቀበቶ እንደዚህ ይሆንና ይታሰራል ይሄ እንደዚህ ነው ቀበቶ ማስገብ ያለው ራሱ ማለት ነው ቀበቶ ማስገብ ያለው ስለዚህ በቀበቶ ተደርጎ ለበዓል የዶርዜ በዓላት ላይና ለለቅሶ ጊዜ ይሄ በዚህ ነው ይሄን ደግሞ ዋና ይሄን ያወጡት ዶርዜ ሂርቦ ይባላሉ መጀመሪያ የተሰራው ዶርዜ ሂርቦ ላይ ነው ይሄን ልብስ የተሰራው ማለት ነው ይሄ ዶርዜ ሂርቦ ላይ ነው የተሰራው አገሩ ነው ያው ዶርዜ ሆኖ ዶርዜ ሂርቦ ላይ ነው ይሄ መጀመሪያ የተሰራው ሁለተኛ ደግሞ ጋቢ እና ቡልኮ የተሰራው ዶርዜ ሃይዞ ላይ ነው እና ጥበብም ዶርዜ ሃይዞ ላይ ነው አብዛኛው ጊዜ የተሰራው ጥበብ ዶርዜ ሃይዞ ላይ ጋቢ ዶርዜ ሆሎ ቡልኮ ዶርዜ ሃይዞ ላይ ነው የተሰራው ማለት ነው አማራ ቦዶ ሆሎ የተባለ ያው በዶርዜ እቺ 16 ገበሬ ማህበር ዶርዜ አካባቢ ላይ የተሰራ ነው ይሄ ጥበቦች ጠቅላላ የወጡት ጠቅላላ ከዛ ላይ ነው ወደ ሌላ አካባቢ የተሰራጩት ስለዚህ አጠቃላይ እንግዲህ ይሄን እንደሚመስለው ታሽ እንግዲህ በጣም ጥሩ ቆይታ ነበረን በጣም ነው ማመሰግነው በአዲስ ፕሮፋይል ተመልካቾች ስም በጣም አመሰግናለሁ እግዚአብሔር ይስጥልኝ በጣም ነው ማመሰግናለሁ እሺ አመሰግናለሁ እሺ ተመልካቾቼ እንግዲህ ዛሬ በጣም ብዙ ነገር እውቀት እንዳገኛችሁ ተስፋ አደርጋለሁ መቼም ልብስ ሁሌ አልቆ ነው እየለበስን ያለነውና ሸማኔ እንዴት እንደሚለፋ የሚወስድበትን ጊዜ እንዴት እንደሆነ እንዴት ተጠንቅቆ እንዴት ለቅሞ እንደሚሰራ ዛሬ በጣም የጎበኛችሁ ይመስለኛል ስላሰራሩ የማታውቁት ይሄን ዋጋው ይሄ ስለሆነ እንግዲህ ጥበም ያላችሁ በደንብ ተጠንቅቃችሁ እንድትለብሱ እውቀቱም ደግሞ ይላችሁ ይሄ ነው ከምትት ዋጋው እና እንግዲህ ስራቸውን በደንብ አመዛዝናችሁ ለነሱ ከፍ ያለ ክብር እንዲኖራችሁ በዛው መልእክት ማስተላለፍ ፈልጋለሁ እኔ ዛሬ በጣም ጥሩ እውቀት ነው ያገኘሁትኝና እንደውም እነሱ አሁን ካሉበት ደረጃ ከእውቀታቸው በላይ ነውና ኢትዮጵያን ደግሞ ከፍ ያደረጉት ዶርዜዎች ናቸው በዚህ ጥበብ ነው ኢትዮጵያ ለምሳሌ የተለያየ ፕሮግራም ብናቀርብ የምንታየው ባህላዊ ልብሳችን እየለበስ የምንታየው ምንደምቀው በዶርዜዎች ስለሆነ ክብር ለዶርዜዎች ይገባል ብዬ አስባለሁ እናንተም እንደምታከብራችሁ ተስፋ አረጋለሁ እና መልካም ቆይታ እንደነበረን ዛሬ ገበያ ቅኝታችን ቆንጆ እንደነበር ተስፋ አረጋለሁ አዲስ ፕሮፋይል ግን ሰብስክራይብ ሼር ላይክ ማድረግ እንዳትረሱ እንደዚህ ደግሞ ውብ ያረጋኝ ደግሞ ቆፍ ፋሽን እናመሰግናለሁ ቆፍ ፋሽን እንጎብኛቸው በሚቀጥለው በሌላ በገበያ ቅኝት እስከምንገናኝ ቸር ሰንብቱ